ጤና ይስጥልኝ ውድና የተከበራችሁ የወረ ሂመኖ ሚዲያ ተከታታዮች ሰላምታችን በያላችሁበት የዓለም ዳርቻ ይድረስ። አዳዲስና ወቅታዊ መረጃዎችን ይዘን ቀርበናል። እስከ ፕሮግራሞቻችን ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ርዕሶቹን አስቀድማለሁ። አሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ መግለጫ ሰጠ። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታወቀ። ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳን ይፋ ማድረጉና ለዲሞክራሲያዊ ስምረት ፓርቲ ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት ሰጠ። የህንድ ጠቅላይ ሚኒስቴር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን ሊጎበኙ እንደሚችሉ ተነገረ። ቲክቶክ በናይጄሪያ የምሽት የቀጥታ ስርጭቶች እንዳይደረጉ አገደ። ስዊድን ለዩክሬን ድጋፍ ለመስጠት ስትል ለአምስት ሀገራት የምትሰጠውን ድጋፍ ልታቋርጥ መሆኑ ተገለጸ። ወደ ዝርዝር መረጃዎቹ አልፋለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። አሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ መግለጫ ሰጠ። የመግለጫውን ይዘት በቀጥታ ለአድማጮቻችን እንደሚከተለው የምናደርስ ይሆናል። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው ሲል በሰየመው የመዝናኛ ዝግጅት በአሻም የቴሌቪዥን እና በዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበረ ይታወቃል። ይህ በሆነበት ከትላንት ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖታዊ ድርጊት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከትላ ስለ ተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያው ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋማትን የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾቻችን እና ተከታዮቻችን ለመግለጽ እንወዳለን። ከዚህም በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የሥራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ተወዳለች። አድማጮች ወደ ቀጣይ መረጃዎቻችን እናልፋለን። የኢትዮጵያ ፌዴራል ፖሊስ በሶስተኛው የጂ4 ቲክቶክ ክሪኤቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ ከተማ በተካሄደው ሶስተኛው የጂ4 ቲክቶክ ክሪኤቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ወንጌላዊት ገብረ እንድሪያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅድም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጭኔና ዮሐንስ መኮንን ሀብተ ማርያም የተባሉ ግለሰቦች መሆናቸውን ገልጿል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህል እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል ያስታውቃል። ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳን ይፋ አደረገ።
የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛው ጠቅላላ ምርጫ የጊዜ ሰሌዳ ይፋ አድርጓል። በዚሁ መሰረት የምርጫ ድምፅ የሚሰጥበት ቀን ግንቦት 24 ቀን 2018 ዓ.ም እንደሆነ የጊዜ ሰሌዳው አመላክቷል። ቦርዱ እስካሁን ስለሰራቸው የቅድመ ምርጫ ስራዎች በተመለከተና በተያያዥ ጉዳዮች ዙሪያ ለመገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ በ2018 ዓ.ም ለሚያከናውነው 7ኛው ጠቅላላ ምርጫ የተለያዩ የቅድመ ምርጫ ተግባራትን በማከናወን ላይ መሆኑን አስታውቀዋል። በቦርዱ የጸደቀ የ7ኛው ሀገራዊ ምርጫ የጊዜ ሰሌዳ ይፋ የተደረገ ሲሆን በዚህም መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ዓ.ም ይካሄዳል። የምረጡኝ ቅስቀሳ ወይም ደግሞ የምርጫ ዘመቻ ከጥር 1 እስከ ግንቦት 19 2018 ዓ.ም የሚካሄድ ሲሆን የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 2018 ዓ.ም እንደሚከናወን በጊዜ ሰሌዳው ተመላክቷል። ሆኖም የመራጮች ምዝገባን ራስን በራስ መመዝገብ ከጥር 15 ጀምሮ እስከ መጋቢት 7 ማድረግ እንደሚቻል ተገልጿል። የ7ኛው ሀገራዊ ምርጫ የድምፅ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንደሚሆን ይፋ የተደረገ ሲሆን ይፋዊ የምርጫ ውጤት መግለጫ ቀን ሰኔ 4 2018 ዓ.ም መሆኑን ቦርዱ ይፋ አድርጓል። በተያያዘ ዜና ዲሞክራሲያዊ ስምረት ትግራይ ፓርቲ ህጋዊ ዕውቅና ተሰጠው። የኢትዮጵያ ብሔራዊ ምርጫ ቦርድ ለዲሞክራሲያዊ ስምረት ትግራይ ፓርቲ ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት ሰጠ። ቦርዱ ዛሬ ባወጣው መግለጫ በአዋጅ በተሰጠው ስልጣን መሰረት ለዲሞክራሲያዊ የስምረት ትግራይ ህጋዊ የክልላዊ ፖለቲካ ፓርቲነት ማረጋገጫ የምስክር ወረቀት ህዳር 29 ቀን 2018 ዓ.ም መስጠቱን አስታውቋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ በሚቀጥለው ሳምንት ኢትዮጵያን ሊጎበኙ እንደሚችሉ ተነገረ። ይህ ጉዞ የህንድ መሪ ለአፍሪካ ቀንድ ሀገር ከ10 ዓመት በላይ በኋላ የሚያደርጉት የመጀመሪያው ሲሆን ኒው ዴልሂ ከአህጉሪቱ ጋር ያላትን ግንኙነት ለማጠናከር ያላትን አዲስ ቁርጠኝነት ያሳያል ተብሏል። ጠቅላይ ሚኒስትሩ ከታህሳስ 7 እስከ 8 2018 ዓ.ም ድረስ በአዲስ አበባ ሊቆዩ እንደሚችሉ የተገለጸ ሲሆን ይህም ዮርዳኖስ ታህሳስ 6 እና 7፣ ኦማን ታህሳስ 8 እና 9 የሚያካትተው የ3 ሀገራት ጉብኝት አካል ነው ተብሏል። አድማጮች ለዛሬው የነበሩኝ አጫጭርና ወሳኝ መረጃዎች እነዚህን ይመስላሉ። በቀጣይ መረጃዎቻችን እስከምንገናኝ ድረስ መልካም ጊዜን እየተመኘሁ በዚሁ እሰናበታችኋለሁ።